ቢኒያም ከሞተ ጽዮን ሰው የምትሆን አይመስለኝም። በጣም ደንግጣ ነበር የወደቀችው። የእውነት መሞቱ ከተረጋገጠና ከተቀበረ ሀዘን ላይ ከተቀመጡ የእውነት ነው የምላችሁ እንደኔ የሚያዝን ሰው የለም። ምክንያቱም በጭራሽ መሞት የለበትም። ለገነትም ሆነ ለወንድሙም ልጅ ሆነ ለዳግም በጣም ያስፈልጋቸዋል። በተለይ ደግሞ በጣም ፍትህ የሚያስፈልጋቸው ንጹሃኖች አሉ፣ ሴቶች አሉ እና ለነዛ ሲል ደግሞ በጣም ጠንካራ ጠበቃ ስለሆነ በጣም ያስፈልጋቸዋል። ጽዮን ጋር ደግሞ ተጣልቶ ይቅር ሳትለው ወይንም እሱም ይቅር ሳይላት ይሄ ነገር ቢፈጠር ዘላለሟን ጻጻት ላይ ነው የምትኖረው ብዬ አስባለሁ። የእውነት በጣም ከባድ ነው። የሀረግ ድራማ እስከሚለቀቅ የቸኮላችሁ ሰዎች እስቲ ኮሜንት አስቀምጡልኝ። እኔ በጣም ነው የቸኮልኩት ማለት ነው እስከሚለቀቅ። ምክንያቱም የእውነት ቢኒያም ሞቶ ነው ወይ የሚለውን ነገር ማወቅ ስለምፈልግ ባይሞት እኔ ከምላችሁ በላይ በጣም ደስተኛ ነኝ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛል ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁሉ ነባሮች እንኳን በሰላም መጣችሁ ብያለሁ። የሆነ ዛሬ በሀረግ ድራማ ላይ በጣም ከምላችሁ በላይ ነው የተከፋሁት ማለት ነው። ጭራሽ ደግሞ ያፌት እስር ቤት በመለቀቁ በጣም ነበር የደነገጥኩት። ግን ደግሞ እሱም ከመለቀቁም በላይ ደግሞ በተለይ ያደረጋቸው ነገሮች በጣም ከባድ ነው። በተለይ አሁን ላይ ራሱ ነው ነገሮችን ለማድረግ እየሞከረ ያለው። ሉሊትንም ደግሞ ለምንድን ነው ጥፍሯን ብቻ ነቅለህ እየተውክላት? ለምን ምላሷንም አልቆረጥክላትም? ለምንድን ነው ያልገደልካት ነበር ያለው። ግን ደግሞ በአንድ ጊዜ አይደለም፣ በጣም ፈርታለች። ቀስ በቀስ ነው ነገሩን የምናደርገው ብሎታል። ስለዚህ አሁን ይሄ ማለት ሉሊትን ጥፍሯን ከመንቀል በላይ ሉሊትን ለመግደል ተዘጋጅተዋል ማለት ነው። ሉሊትንም ቀስ ብለው እሷንም ለመግደል ስላሰቡ እኔ አላቅም እውነት ለመናገር ይሄን ያህል ይሄ ሁሉ ጭካኔ ይሄ ሁሉ በቀል አባቱ መጥፎ ስለሆነ አባቱ እሱን ወልዶ ጥሎት ስለሄደ ይሄ ሁሉ ሰውን ማጥፋት ወይም ሰውን መግደል ይሄን ሁሉ ጭካኔ ያመጣል ብዬ አላስብም። ራሱን አንዱን ሰው ብቻ ተበቅሎ መተው ይችላል እና በጣም ከባድ ነው ከምላችሁ በላይ ያደገበት ወይንም ደግሞ ያሳለፈው ነገር መራብን፣ መጠማትን፣ ችግርን በጣም ብዙ ችግርን ያፌት አሳልፏል። ግን ደግሞ ይሄ ሁሉ ነገር የሆነው በአባቱ ጥፋት እንጂ በዚህ ሁሉ ሰው ጥፋት አይደለም። ስለዚህ በጣም ከባድ ነው። ይሄ ሁሉ ሰው ጥፋት እያጠፋ ያለው በቀል ነው የያዘው እሱ ማለት ነው። በቀል እየተበቀለ ነው ያለው ሰዎችን እና በጣም ከባድ ነው ከምላችሁ በላይ ቤተሰቦች፣ የጭካኔያቸው ጭካኔ ማለት ነው። በተለይ ይሄ ልጅ ራሱ አብሮት የሚሰራው ልጅ ራሱ ከያፌት አይተናነስም። በጣም ክፉ ሰው፣ እንደውም ያፌት ይሻላል ከዚህ ልጅ ማለት ነው። ግደል ያለውን ሰው ሁሉ ይገላል፣ አጥፋ ያለውን ነገር ሁሉ ያጠፋልና በጣም ከባድ ነው። ቢኒያም በጭራሽ መሞት የለበትም። ቢኒያም አሁን ላይ የእውነት ቢኒያም ከሞተ ያፌት ያለምንም ጥርጥር ናታን ያፌትን አጋድሞ ነው በቢላዋ የሚያርደው ማለት ነው። በጣም ነው ተስፋ የሚቆርጠው። እና ቤተሰቦቼ ናታን በጣም ተስፋ ነው የሚቆርጠው። በተለይ ቢኒያምን ገደሉት ብሎ ከነገረው በኋላ ዳግም ማለት ነው በጣም ነበር ምን ብሎ ደንግጦ በር እየተቆረቆረ ባለበት ሰዓት ነበረ ያለቀው። በር የተቆረቆረው ለምንድን ነው? ቢኒያምን ገለውት አምጥተው በር ላይ ያስቀምጠውት ነው በር የቆረቆሩት። ልክ ሉሊትን እንዳደረጓት አምጥተው በር ላይ ያስቀምጠውት ነው በር የቆረቆሩት ወይንስ እነማን ናቸው በር የቆረቆሩት? ምንድነው የተፈጠረው? የእውነት ያን ነገር ለማወቅ በጣም ጓጉቻለሁ። እናንተም እንደጓጓችሁ ተስፋ አደርጋለሁ። ምክንያቱም ናታን ቢኒያም እንደሞተ ሲሰማ ምን ብሎ ደንግጦ፣ ሁሉም ሰው ደንግጦ መሬት ላይ ባለበት ሰዓት መነሳት አቅቷቸው በጣም ደንግጠው ነበረ። በዛን ሰዓት በር ተቆርቆሯል። ያንን በር የቆረቆረው ሰው ማን ነው? ቢኒያምን አምጥተው ሬሳውን በር ላይ ያስቀምጠው ነው የቆረቆሩት? ቢኒያም ሞቷል ወይንስ ደግሞ ምንድን ነው? በጣም ከባድ ጥያቄ ነው። እስቲ የእናንተን ሀሳብ ኮሜንት አስቀምጡልኝ። እኔ ግን በጣም ፈርቻለሁ ከምላችሁ በላይ በጣም ነው የፈራሁት። መሞት አለበት ብዬ አላስብም ቢኒያም ማለት ነው።